እህቶቼ እቺ ናት እጇን የተቆረጠችው እህታችን። እቺ ናት ያለ አንገት የተገኘው ሰውነቷ አንገቱ የጠፋው የሶስት ወር ልጇን ጥላ የሞተች እቺ ናት እህቴ። ኧረ እባካችሁን እንጠንቀቅ፣ የምናገባውን ሰው እንለይ። ሀገር ቤት መጥተው ሲያንበሻብሹን ገንዘብ ሲሰጡን አፈር አይንካን ሲሉን ከነሱ በላይ ሰው ያለ እንኳን አይመስለንም። የእውነቴን ነው የምላችሁ። እዚህ መጥተው ግን በቃ ብዙ እህቶቻችን ተበላሽተዋል። ብዙ እህቶቻችን ያለ አባት የሚያሳድጉበት ምክንያት ዋናኛው ምክንያታቸው ይሄ ነው። የምታገቡትን አታቁም፣ ከማን ጋር እንደምትኖሩ አታቁም። ገነት አድርጋችሁ ስላችሁ እንደምትመጡ ያደርጓችሁና እዚህ ደግሞ አጥፊው አይሱኑን አጥፊው በዚህ ወጣ በዚህ ገባ ገንዘብ የለም ሲልሽ በቃ እንዴ የነኝ ያለሁት ጀርመንም መጥቼ ተሰድጄ ለዚህ መጥፎ አማካሪ ደግሞ አይጠፋም። መጥፎ አማካሪ ደህና ይግባ። እንዲጠገበ አስወጩ ልጅሽን ይዘሽ ውጪ። ከዛ በኋላ እባካችሁ ሚስቶቻችሁን ስታመጡ እናንተ እውነታውን ጀርመን ሀገር ያለውን እውነታውን እንዴት ለፍታችሁ ሰርታችሁ እንደምታመጡ ምን ያህል መቆጠብ እንዳለባችሁ ተናግራ። እዛ ኢትዮጵያ ሆና ገነት አድርገት ስለላታለህ። ከዛ በኋላ እዚህ መታ አንተ እንደፈለገችው ካልሆነች ትንጫጫለህ። እባካችሁን እኔ ምንስ ብታደርግ ምንስ ቢሆን ይሄ ይፈረድባታል። ምንስ ቢሆን እኔ ኧረ ወንዶቻችን እባካችሁን ተጠንቀቁ። ወይ አታምጡ። በቃ እዚሁ በራሷ በእግሯ የመጣችውን ሴት ይዛችሁ ኖሩ እንጂ አላማዬ ቤተሰብ አድጌ ወልጅ እንደውም እቺ ወልዳለች። እቺ እንደውም ካንተ ጋር እየኖረች ነው። እንዴት የሶስት ወር ልጇን ጥላ እንድትሞት ፈረድክባት? በጣም ነው የሚያሳዝነው። እና እህቶቼ እኔ ለእህቶቼ ነው መምከር የምፈልገው። ከኢትዮጵያ ከኤርትራ የምትመጡ እህቶች ባሎቻችሁ ጀርመን ሀገር ከሆኑ በጣም ተጠንቀቋቸው። በቃ ወይ ደግሞ እውነታውን ነግረዋችሁ ስለ እውነታው የትም ሀገር ሊሆን ይችላል። ስለ እውነታው ስላለው ነገር በጠቅላላ ተነጋግራችሁ ኑ። እንዴ እንግሊዝ ሀገር ላይ ቤት ውስጥ አይደል እንዴ የሆነ ነገር ስትፈጽም ያገኛት? ምን አደረገ? ቪዲዮ ቀረጻት፣ አልገደላትም። በቃ ተዋረደች። እድሜ ልኳን ሰው ሁሉ እየተፋባት ነው የምትኖረው። አሁን ያቺ ሴት እድሜ ልኳን በቃ ግን እሱ ግን ኑሮውን ይቀጥላል። እንደውም የሚከበረው እሱ ነው በጣም